ሰላም ጤና ይስጥልኝ። ውድና የተከበራችሁ በዓለም ዳርቻ የምትገኙ ኢትዮጵያ እንዲሁም ኤርትራውያን እህት ወንድሞቼ እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ አካውንቱን እንታሳድጉልኝ በትህትና ጠይቃለሁ። ዛሬ ያመጣሁላችሁ የአብሽ ቻይ ነው። የአብሽ ቻይ መጠቀም በጣም ብዙ ጥቅም አለው። አንደኛ ለእናቶች ለጡት ወተት ይጨምራል። ልጅ ህፃናት ያፋፋል። እንደገና ደግሞ በወገብ ህመም ለምትሰቃዩ፣ እግር ቁርጥማት፣ የሰውነት ቁርጥማት ላለባችሁ በጣም ፍቱን መድኃኒት ነው። ወደ አሰራሩ እንሄዳለን። የምጠቀመው እኔ እዚህ ጋር 1 ሊትር ውሃ አለኝ። የምጠቀመውም ስኳርን መጨመር ትችላላችሁ። ከዛ ደግሞ ማር፣ ኦርጋኒክ ማር፣ ከዛ ደግሞ እንደዚህ ተምር ማለት ነው። እኔ የምጠቀመው ተምር ነው። ተምር ጨምራለሁ። ከዛ ደግሞ የምጨምረው የውሃው መጠን 1 ሊትር ውሃ ነው የማዘጋጀው። በቀን 2 ግላስ መጠጣት በጣም ቆንጆ ነው። የአብሽ ቻይ በቀን 2 ግላስ ጠጡ። እዚህ ጋር 1 ማንኪያ የአብሽ ፍሬ፣ ከዛ 2 ማንኪያ ጨምራለሁ ማለት ነው። ይሄንን በደንብ ለ20 ደቂቃ ታንተከትኩታላችሁ። እንደዚህ ከተንተከተከ በኋላ በደንብ ብስል ማለት አለበት። ፍሬው ብስል ይላል ማለት ነው። እንደዚህ ካንተከተካችሁ በኋላ በፌርሙዝ አድርጋችሁ ማስቀመጥ ይቻላል። ምግብ ከበላችሁ በኋላ ጠዋትና ማታ መጠቀም። የተረፈውን ደግሞ አቀዝቅዛችሁ ፍሪጅ አስቀምጣችሁ ሲነጋ መጠቀም ትችላላችሁ ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ። አመሰግናለሁ። በሌላ ጊዜ እስከምንገናኝ ደህና ሁኑ፣ ደህና ቆዩ። የአብሽ ቻይ መጠጣት በጣም ቆንጆ ነው። እሱ የሚረዳን የደም ማነስ ያለባችሁ በጭራሽ እንዳትጠቀሙ። ደም ብዛት፣ ደም ግፊት ላለባችሁ፣ ለስኳር ታማሚዎች በጣም አሪፍ ነው። እንዲሁም ደግሞ ቀጭኖች እንድትወፍሩ ይረዳቸዋል ማለት ነው። እሱ ምንድነው? ይሄን የአብሽ ቻይ ስትጠጡ በጣም የምግብ ፍላጎታችሁ ይጨምራል ማለት ነው። ምግብ ሲያሰኛችሁ ግዴታ ምግብ መመገብ አለባችሁ። የምትጠጡት ጠዋትና ማታ 1 ኩብ ይሆናል ማለት ነው። እና አካውንቱን ሰብስክራይብ አድርጉ። አመሰግናለሁ። የአብሽ ቻይ ቆንጆ ነው፣ ተጠቀሙት። የአብሹን ቻይ ስትጠቀሙ መጠቀም የሌለባችሁ አንደኛ እርጉዝ ሴት መጠቀም የለባትም። ሁለተኛ ደግሞ ደም ማነስ ያለባችሁ መጠቀም የለባችሁም። እንደገና ደግሞ ተጓዳኝ መድኃኒት የምትጠቀሙ መጠቀም የለባችሁም። ካለዛ ግን ተጠቀሙት ማለት ነው። አብሹ ማንኛውም ቦታ ሱፐር ማርኬት ይገኛል። አብሹ ይሄን ይመስላል። በጣም ቆንጆ ነው። እያፈላችሁ ተጠቀሙ። አብሹን ስታዘጋጁ መቆላት የለበትም። እንደዚህ ጥብስ ታደርጉትና አድርቃችሁ ማስቀመጥ ስትፈልጉ ለ1 ሊትር ውሃ 2 ማንኪያ የአብሽ ፍሬ በመጨመር በማንተክተክ ፌርሙዝ በማስቀመጥ በቀን 2 ኩብ ትጠጣላችሁ። የተረፈውን ደግሞ አቀዝቅዛችሁ ፍሪጅ ማስቀመጥ፣ ከዛም ሲነጋ አሙቃችሁ መጠጣት። ይሄው ይሄን ይመስላል። የአብሹ ቻይ ከተፈላ በኋላ ይሄን ይመስላል ከለሩ። እኔ በተምር ነው ያፈለውት እና በጣም ቆንጆ ነው። ተጠቀሙት። ሰብስክራይብ አድርጉ አካውንቱን። አመሰግናለሁ።